አንዳንዴ ሁሉ ነገር ተሟልቶም እንዲሸክ ታደርጋለህ። ውስጥ ቫኪዩም ሊሆን ይችላል። ራሳቸውን የሚያጠፉ ሰዎች እኮ 15 መኪና ድርድረው ነው በር ላይ ሚሊየንስ ኦፍ ዶላር አካውንታቸው ላይ ያለ እኮ ነው ራሳቸው የሚያጠፉ። ብዙዎቻችን አሁን እንዲና እንዲ ቢኖረኝ በቃ እኔ ከዛ በኋላ ደስተኛ ነን ብለን እናስባለን። ውሸት ነው። ደስተኛ ሰው ምንም ሳይኖረውም ደስተኛ ነው፣ ሲኖረውም ደስተኛ ነው። ደስታ ለነገ የሚያስቀምጥ ሰው ደስተኛ አይሆን። ፍቅር፣ ደስታ፣ ሰላም፣ የዋህ ራስን መግዛት የመንፈስ ፍሬ ነው። መንፈስን ፍሬ ከአካለ ላይ የምትፈልገው ለምንድን ነው? መኖሪያ ቤት የሌለው ሰው አቤት እኔ ግን ቤት የሰራው ቀን የምደሰተው ደስታ ትደሰታለህ፣ ግን ለአንድ ሳምንት ነው። ከዛ በኋላ ቤት እንዳለ አእምሮ ያውቅና ሌላ የጎደለህን ነገር ይፈልጋል። ዛሬ የምትመኘው ነገር በጠቅላላ እጅ ላይ ሲመጣ ለሞመንት ለሆነ ሞመንት ትደሰትና ሌላ የተሻለ ሲመጣ ደግሞ ታፍርበታለህ። ስለዚህ ውሸት ነው ማለት ነው። ወደፊት የሆነ ነገር ሲመጣ እደሰታለሁ የሚለው ውሸት ነው። ይቅርታ ውሸት። ባል ሳገባ ነው የምደሰተው፣ ልጅ ስወልድ ነው የምደሰተው፣ ዲግሪ ሲይዝ ነው የምደሰተው፣ አካውንቴ ላይ ገንዘብ ስገባ ነው የምደሰተው። ደስታን ለፊውቸር ያስቀመጠ ሰው ለዛ ስደርስ የለም። ስለዚህ መደሰት አሁን ጀምር። ደስታ የእግዚአብሔር ኃይል። አታች አታርጉት ደስታችሁን ከሆነ ነገር ጋር። ነገ በህይወታችን የሚገጥመን ምን እንደሆነ አናውቅም። ሁላችን እግዚአብሔር ነገር ለማንም አልሰጠም። ትናንትና የተቀበሩ ሰዎች ሁሉ ለዛሬ እቅድ ነበራቸው። ዶኖ በወጥሞ መጨረሻችን መች እንዴት ወዴት እንደሆነ አናውቅም። እዚህ ምድር ላይ ስንኖር ግን ከማይታየው ዓለም የሚታይ ነገር እያወጣን ብንኖር መልካም። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ከተባለ አይቻልም። በእምነት ደግሞ ደስ ማሰኘት ይቻላል ማለት። እግዚአብሔር ራሱ አንዳንድ ነገሮችን ለአንተ ለማድረግ ያንተን እምነት ይጠብቃል። እግዚአብሔር በህይወት ላይ ትልቅ ነገር እንዲሰራ በአንተ ውስጥ አልፎ እንዲሰራ አንተ ማመን አለብህ። ያደርገዋል እግዚአብሔር ከኔ ጋር ነው ብለህ የእምነት እርምጃ ስትወስድ ሁሉ ጊዜ እግዚአብሔር ከአንተ ጋር ይሰራል። እኔ ይህንን ነው የማውቀው። በህይወቴ በሙሉ ያየሁት ይህንን ነው። ጻድቅ በእምነት በህይወት ይኖራል። በህይወት የሚያኖረን እምነት፣ የዘላለም ህይወት ያገኘነው በእምነት፣ በመንፈስ የምንሞላው በእምነት። እምነት ከተነካስ ህይወት ተነካ ማለት። ሴጣን ታርጌቱ እምነት ጋር። ሴጣን እንደ ስንዴ ሲያበጥር አደጋ ውስጥ የሚገባው እምነት። ጌታ ሆይ ምንም አይነት ነገር ውስጥ ባልፍ እምነቴ እንዳይፈተን በምህረት አግዘኝ። ኢትስ ማይ ፕሬየር።